Hello, what's going on everybody? እንዴት ናችሁ? የዛሬው ኤፒሶድ የሚሆነው ያለፈኝ ሳምንት እንዴት እንደነበር ለእኔ ምን አይነት ትሬዶች እንደወሰድኩና ፕራይስ አክሽን ምን አይነት መጥፎ ነበር ጥሩ ነበር የሚሉትን ነገሮች በዚህ ቪዲዮ ይዤላችሁ መጥቻለሁ። ለዛ ምንም ሳናወራ ቀጥታ እንግባ ወደ ቪዲዮ እና እንደምታዩት ባለፈው ሰንዴ ማርኬት አናላይስ ስሰራ ዊክሊ አናላይሲን ስሰራ በእነዚህ ሁለቱ ሬንጆች ነበር ያልኩት ፕራይስን። ይሄ ከዚህ እስከዚህ ካላያችሁት ተመልሳችሁ ማየት ትችላላችሁ ዩቱብ ላይ ስላለ እዛው ከዚህ በፊት የነበረው ቪዲዮ ነበር እና ከዚህኛው ኦርደር ብሎክ እስከዚህኛው ሊኩዊዲቲ ነበር። በቃ ፕራይስን በእነዚህ ሬንጅ ነበር ጠብቃለሁ ያልኩት። እንደምታዩት ይኸው እዚሁ አካባቢ ነበር ፕራይስ፣ እዚሁ አካባቢ የሰጡ ትሬዶች ነበሩ፣ እነሱን ገብቻቸው ነበር። ግን እንደዛ ልል የፈለኩበት ምክንያት ላሳያችሁ። ፕራይስ እንደምታዩት ከሁለት ሳምንት በፊት የኛውን ሀይ ከወሰደልን በኋላ የኛውን ካንድል እንገልፍ አድርጎልን ዘግቶ ነበር። ያ ምን ኢንዲኬት አድርጎልን ነበር? ፕራይስ ሪትሬስመንት ፕሮፋይል እንደሚኖረው አሳይቶን ነበር። ያው ከዚህኛው እስከዚህኛው ሜዥር አድርገን አይተን ነበር። 50% እዚህ አካባቢ ነው የሚሆነው። ይሄኛውን ሊኩዊዲቲ ይወስደዋል ብዬ ነበር አንቲሲፔት ያደረኩት እና እስከዚህኛው ይወርዳል ብዬ ነበር ያሰብኩት። በቃ እና ይሄኛውን ኦርደር ብሎክ ደግሞ ቴስት ስላልተደረገ ቴስት ተደርጎ ይወርዳል ነበር ያልኩት። ለዛ መንዴይ ልክ እንደተከፈተ ቴስት አደረገው እና የወሰድኳቸውን ትሬዶች ምናምን እና ሚስ ያደረኳቸውንም ላሳያችሁ። ያ ፍሮድ ላይ ስንገባ እዚህ ጋር እንደምታዩት ፕራይስ እዚች ጋር ይኸው ልክ እንደነካልኝ እዚህ ጋር ይሄኛውን በዚህ ካንድል የካንድል ክሎዥሩ አስፈርቶኝ አልገባሁትም ትሬዱን። ለምን ብትሉኝ ካንድል ክሎዥሩ አስፈራኝ። በቃ በጣም እዚህ ጋር ልክ ይሄኛውን ኪ ሌቭል እንደነካው ሪያክት ያደርግልኛል ብዬ ነበር ያሰብኩት ቶሎ። ግን በጣም ፑሽ ካደረገ በኋላ ነው ሪያክሽኑን ያሳየው። በቃ እኔ እንደዚህ ፑሽ ካደረገ በኋላ በቃ ይሄንን ሀይ ወስዷል፣ ይሄንንም ሀይ ሊወስድ ይችላል ብዬ ነበር ያሰብኩት። ግን እንደምታዩት አሪፍ የሆነ ሴታፕ ሰጥቶ ነበር እዚህ ጋር፣ ግን እኔ ያልወሰድኩትም። ከዛ በኋላ ፕራይስ እዚህ ጋር ከሰጠ በኋላ በጣም ወርዶ ነበር እንደምታዩት። እዛ እዚች ጋር ኤስኤምቲ ነበረን ከዲኤክስ ዋይ ጋር። ኤስኤምቲ ሳይን ቀጥታ ምንድን ይመጣልኝ ሀሳቤ ውስጥ በቃ ማይነር የሆነ ሪትሬስመንት አትሊስት ይኖራል ብዬ ነው ያሰብኩት እስከዚህኛው ኪ ሌቭል ማለት ነው። እና አሁንም ከእንደገና ምን አይነት ሾርት ተርም ድሮ ሊኩዊዲቲ ያወጣው ቡሊሽ ሾርት ተርም ድሮ ሊኩዊዲቲ ያወጣው ማለት ነው። ይላጥፋው እና ያ እስከዚህኛው ፕራይስ ፑሽ ሊያደርግልኝ ይችላል የሚለው። ከዛ በኋላ እዚህ ጋር እንደምታዩት ኪታይም እየጠበቅኩ ነበር። 5 ላይ ሰጠኝ። ዋኔም ሲያርቲን እንደ ዋኔም ካንድልን እንደ ሲያርቲ ወሰድኩት። ከዛ በኋላ እዚህ ጋር እንደምታዩት እዚህ ጋር ይኸው ልክ የለንደን ሴሽን ሎ እንደወሰደልኝ እኔ እዚህ ጋር ኤክስኪዩት አረኩ ማለት ነው ኒውዮርክ ሴሽን ላይ። እዛ ሴታፑ ኤግዛክት እንዳልኩት 3R ሄዶ እንደምታዩት ፑሽ አድርጎ ነበር ወደታች። እዛ የሁለተኛውንም ሲናሪዮ ደግሞ ላሳያችሁ። ፕራይስ እንደዚህ ኢንገልፍ አድርጎ ከዘጋልን በኋላ እነዚህን ሁለት ካንድሎች ኢንገልፍ አድርጎልን ከዘጋ በኋላ ምንድነው አንቲሲፔሽን ይሄኔ ከእንደገና ኤስኤምቲ ስለሰጠ ፕራይስ ፕላስ ደግሞ ኢንገልፍ ስላደረገው ይሄኛውን እንደ ኦርደር ብሎክ ኮንፈርም አድርጎልናል ብዬ በዚህ ኤስኤምቲ ጨርሼ ኮንቲኒዌሽን ለመግባት ሞከርኩ ማለት ነው። እዚህ ጋር ይኸው እንደምታዩት ከዚህኛው እስከዚህኛው ፊቤን ዘረጋው፣ ፊቦናቺ ሪትሬስመንትን ዘረጋው። ከዛ ልክ እዚህ ጋር አራውንድ ዲስ ኤሪያ ሲመጣ እዚች ጋር 9 ፒኤም ሲያርቲን 9 ፒኤም ካንድለን እንደ ሲያርቲ ወስጄ 1 ላይ ኤክስኪዩት አረኩ ማለት ነው። እንደምታዩት እዚህ ጋር አስወጣኝ ማለት ነው። ሎስ ነበር ይሄኛው ሎስ ነበር እንደነገርኳችሁ። እስካሁን ሾርት ተርም ድሮ ሊኩዊዲቲ ሂት ስላልተደረገ እዚህ ጋር እንትን አላልኩም ነበር። በቃ እየጠበቅኩ ነበር ሂት እስኪደረግ ማለት ነው እስከዚህኛው ሾርት ተርም ድሮ ሊኩዊዲቲ። እዛ ከእንደገና አንድ ቀን አለፈ። እዚህ ጋር ምንም ሴታፕ አልሰጠንም። ጃምፕ ብዬው ነበር ይሄንን ቀን። እንደገና እዚች ጋር ሴታፕ ሰጠን ማለት ነው። እዚህ ጋር ሴታፕ አስመስሎ ሸወደን እንጂ ሴታፕ ትክክለኛ ሴታፕ አልሰጠንም። ከዛ እኔ ይሄው እንደነገርኳችሁ እዚች ጋር ይሄኛው ኪ ሌቭል ተች ከተደረገ በኋላ በዚህኛው ካንድል እኔ ኤክስኪዩት አድርጌ ነበር። እዚህ ጋር ትሬድስ ግን ምንም አልጠበቀኝም። ሴታፑ እንደምታዩት ቀጥታ ነው ያስወጣኝ። ፑሽ አድርጎ በደንብ ቀጥታ አስወጣኝ። ምንም ማድረግ አይቻልም።
እንደዚህ አይነት ነገሮች ሀፕን ያደርጋሉ ብዬ በቃ በቀጣይ ቀን ኢሞሽኔንም ሳይኮሎጂንም አስድቼ በቀጣዩ ቀን መጣው። ግን እዚች ጋር ትክክል እንዳልነበርኩ የሆነ ነገር ኢንዲኬት አድርገኝ ለምን መሰላችሁ? እዚህ ይሄኛው ኤስኤምቲ እንዳልኳችሁ እዚህ ላይ ኤስኤምቲ ፎርም ከረ በኋላ ከእንደገና ይሄኛውን ብሎ ወስዶት ነበር ፕራይስ። ግን እኔ እየጠበቅኩ የነበረው ይሄኛው ይወሰዳል ብዬ ነበር የጠበቅኩት፣ ግን እሱ አልተወሰደም። ግን በጣም ፕራይስ ፑሽ አደረገ። እንደምታዩት ትላንትና ይሄኛው ካንድል ካስወጣኝ በኋላ ምን አድርጎ ነበር የዘጋው? እነዚህን ኮንስኪቲቭ ካንድሎች ኢንገልፍ አድርጎ ነበር የዘጋው፣ እያያችሁት ነው። ለዛ እኔ ደግሞ አንቲሲፔሽን ምን ሊሆን ይችላል? በቃ ቡሊሽ ሞመንተም መጠበቅ ነው። ያው እንደምታዩት እዚህ ጋር ብሬከር ብሎክ አለኝ። ቡሊሽ ሞመንተም መጠበቅ ብቻ ነው ማለት ነው አይዲያ። ለምን አንደኛም ነገር እዚች ጋር ይኸው የመንዴ ሀይ አለን እዚህ ጋር እንደምታዩት የመንዴ ሀይ አለን እዚህ ጋር የመንዴ ሀይ ይወሰዳል በቃ ብዬ ነበር እያሰብኩ የነበረው። መንዴ ሀይም እንደምታዩት ተወሰደ። 50 ሚኒት ላይ ገብቼ ላሳያችሁ ኤክስኪዩሽኑን። ያ ይኸው እዚች ጋር እንደምታዩት እኔ አራውንድ ዚስ ኤሪያ ነበር ገባለሁ እያልኩ የነበረው። ሴታፕ አልሰጠኝም እዛ ጋር። በአንድ ካንድል በጣም ሙቭ ሲያደርግ ገባኝ ፕራይስ ምን እንዳሰበ ገባኝ። በጣም ቡሊሽ ሞመንተም አለ ብዬ አሰብኩ ማለት ነው። ለዛ ምን ጠበቅኩ እኔ ከእንደገና ይሄኛው ሙሉ ይሄኛው ካንድል ኢንገልፍ እስኪደረግ ጠበቅኩ። አያችሁ ይሄኛው ሙሉ ካንድል ኢንገልፍ እስኪደረግ ጠበቅኩ። በዚህኛው ካንድል አይደለም ኢንገልፍ የተደረገው፣ ቀጣዩም ካንድል አይደለም። ቀጣዩ ሶስተኛ ካንድል ኢንገልፍ ሲያደርግልኝ ልክ ሪትሬስ ሲያደርግ እዚህ ጋር ገባሁት ማለት ነው እኔ ፕራይስ። ያ እስከዚህኛው ሆልድ ማድረግ ይችል ነበር ፕራይስን፣ ግን በጣም ኮንሶሊዴት ከማድረጉ የተነሳ እዚህ ጋር ትንሽ ኢሞሽናሊም አፌክት ሊያደርገኝ ስለነበር ፕላስ ደግሞ አርብም ስለነበር በቃ ፕሮፊት እያየው ሎስ ከማድረግ ብዬ 2.5 አር ላይ ዘጋሁት ማለት ነው ይሄን ትሬድ። ለዛ የእኔ ዊክ እንደምታዩት እዚህ ጋር 3 አር ጌን አድርግ ያለው 1 አር ሎስ አድርግ ያለው 1 አር ሎስ አድርግ ያለው 2.5 አር ጌን አድርግ ያለው ማለት ነው። ለዛ መደመር እስቲ እንደምረው ስንት ይመጣል? ፕላስ 3 አር ፕላስ 3 አር ከእንደገና ማይነስ 1 አር ከእንደገና ማይነስ 1 አር ከዛ ከእንደገና ፕላስ 2.5 አር ማለት ነው። እና እነዚህን አንድ ላይ ስንደምራቸው ወደ አራውንድ 4.5 አር ይሰጠናል ማለት ነው። እና የኔ ሳምንት እንደምታዩት 4.5 አር ጌን አድርጌያለሁ በዚህኛው ሳምንት። እና በጣም አሪፍ ሳምንት ከምላቸው ሳምንቶች ናቸው። ቢካዝ በዚህኛው ፕራይስ አክሽን፣ በዚህኛው ዋር፣ በዚህኛው ጂኦፖለቲካል ኮንፍሊክት እንደዚህ አይነት ሴታፖችን አግኝቶ ኤክስኪዩት ማድረግ በራሱ በጣም አሪፍ ነው ብዬ ስለማስብ 4.5 አር በጣም አሪፍ ነው ብዬ ነው የማስበው። እናም ደግሞ ኤክስኪዩሽን ላይ ነበር በጣም ችግር ወደ አስተካከልኩት ነገሮች ስንመጣ ምንድን ነበር ፕሮብለሞቼ ብዬ ነበር የተናገርኩት። ፕሮብለሞቼ ፈርስት ፕሮብለም ምንድን ነበር ብዬ ነበር? ኤክስኪዩሽን ነበር። ኤክስኪዩሽን ላይ በጣም በቃ እንትን ነበር በቃ በጣም እንዴት ልበል፣ በጣም በቃ 2 ፖዚሽን 3 ፖዚሽን ነበር የምከፍተው ሃይ ሪስክ ምናምን በቃ አላ ስናይፐር ኢንትሪ ለማድረግ ከእንደገና የገባሁትን እያጠፋውን እዛ ላይ እየገባው ምናምን ነበር ማድረገው። እና አሁን ኤክስኪዩሽን ላይ ማስተካከሌ በጣም ጠቀመኝ፣ ፕሮፊታብል እንደሆነ አድርገኝ ያኛው ዊክ ማለት ነው። ሁለተኛ ደግሞ ሄዚቴሽን ምናምን ነበረብኝ። ሄዚቴት አደረግ ነበር በደንብ ነበር ሄዚቴት ማድረገው፣ የሆነ ልግባው የሚል ነበር። ግን አሁን ደግሞ በቃ ሞር የሆነ ሪዝነብል ነገር ካገኘው ገባለው። የሆነ 3-4 እንትን አለኝ፣ ከነዛ ውስጥ አንዱ ሂት ከተደረገልኝ ገባለው። እነዚህ ነገሮች አስተካክያለሁ። ያ ላይፌ ላይ ብታዩ የሆነ 5 ታይምስ ዊክ ምናምን 5 ታይምስ ዊክ ጂም ሂት እያደረኩ ነው። ይህም በጣም አሪፍ ነው ለእኔ። እንዴት አሪፍ እንደሆነ በጣም ጭንቅላቴንም አዝድቶልኛል። የምበላውን ነገር እያስተካከልኩ ነው እና ላይፌም አሪፍ ላይ እየሆነ ነው ብዬ አስባለሁ። ኢን ኤቭሪ አስፔክት ኦፍ ማይ ላይፍ አም ቢንግ ዲስፕሊንድ እና እነሱ ነገሮች በጣም አስፈላጊ ናቸው ብዬ አስባለሁ።
እና ቀጣይ ሳምንትም ደግሞ አሪፍ ነገሮች ማስተካከል ያለብኝ ነገሮች አሉ። እነሱን አስተካክዬ የተሻለ ሆኜ እመጣለሁ ብዬ አስባለሁ። እና ቀጣይ ፔይአውት ደግሞ ኢንሻላህ ማውጣት አይቀርም። በዚሁ ከቀጠልኩ እንኳን ቀጣይ ሰከንድ ፔይአውት፣ ሰርድ፣ ፎርት፣ ፊፍት ፔይአውት ማውጣት አይቀርም። እና ኢንሻላህ እስቲ እናያለን ሀፕን ማድረግ እንዳለበት። እና የዛሬው ቪዲዮ ይሄን ይመስላል። ሆፕ ዩ ኢንጆይ። መጠየቅ የምፈልጉት ጥያቄዎች ምናምን ካለ ጠይቁኝ፣ ችግር የለውም። ፒስ አውት። ይመቻችሁ።